ይህ መልእክት ለኦርቶዶክስ አማኞች ብቻ የሚቀርብ መልእክት ነውና በደንብ ቪዲዮውን እስከ መጨረሻው ድረስ እንድትመለከቱት በትህትና እጠይቃችኋለሁና ፕሊዝ በትህትና ቪዲዮውን እስከ መጨረሻው ድረስ ተመልከቱት። እኛ ኦርቶዶክሶች በደንብ አርገን ነው የምናየው እያንዳንዱን ነገርና በደንብ እዩልኝ ብቻ በተቻላችሁ መጠን ቪዲዮውን እስከ መጨረሻው ድረስ እዩት። እኔ የታዘቡት በራሴ የታዘቡትና ያሳዘነኝ ነገር አለ። ዮኒ ማኛ የምር እንደው እግዚአብሔር ብሎ እዛው እስከ መጨረሻው እስከ ዘላለሙ ዓለም ድረስ የሚቀርበት ዘመን ያርግለት። ከኔ ከልቤ መልካም ነገርና ጥሩ ነገር እመኝለታለሁ። ግን ኦርቶዶክሶች አሁን አዳምጡ። ለእናንተ ነው እዚህ ይሄ ድራማ ተሰርቶ እንደገና ደግሞ ድራማ ቢሰራብን የእውነት እኔ ነኝ ወጥቼ መረግጣችሁ እያንዳንዳችሁም ማለት ነው። የምሬ ነው የምላችሁ። ይሄ ሃይማኖት መቀለጃ አይደለምና እኔ በጣም ደስ ብሎኛል። የምር እሱ ከልቡ እስልምናንም ሲቀበል የምታውቁ ከሆነ እስልምናንም ሲቀበል የምታስታውሱ ከሆነ ቁርአን ይሄ መስጊዳቸው ሄዶ ያውን ድፍረት ነው። ገባችሁ? ንቀት ነው። እስልምና ውስጥ ሄዶ መስጊዳቸው ገብቶ ቁርአንን በልቶ ምንድነው አላቆም ምንም እንደሆነ ግን የሙስሊሞችን ሃይማኖት ተቀብያለሁ ብሎ ምናምን ነገር ህዝብ አጨብጭቦለት ነበር። አሁንም ደግሞ ጴንጤ ውስጥ ደግሞ ያደረገው ነገር ይሄን ነገር ነውና ጴንጤዎችም ለእናንተም እንግዲህ እግዚአብሔር ከእናንተ ጋር ይሁን። ሌላ ምንም የምላችሁ ነገር የለኝም። ግን ይሄ መልእክት ኦርቶዶክሶችና ሙስሊሞች ብቻ ተመልከቱት። ሌላ ምንም አላችሁ ኦርቶዶክስና ሙስሊሞች ተመልከቱት። የኛ ሃይማኖት ኦርቶዶክስና የሙስሊም ሃይማኖት የናንተ የምድር ታዋቂ ነኝ ምናምን የምትሉ ሰዎች መፈንጫ ቤት አይደለም። እዛው የለመደበት እንደፈለገ ይፈንጭ፣ አይመለከተንምና እንግዲህ የሰው ልጅ አንዴ ይሸወዳል የሚባል ነገር አለ። ሙስሊሞችም ተሸውደዋል። ካሁን በኋላ ደግሞ ይሸወዳሉ ብዬ አላስብም። ኦርቶዶክሶችም ተሸውደዋል። ካሁን በኋላ ደግሞ ይሸወዳሉ ብዬ ተስፋ አላደርግምና በደንብ እስከ መጨረሻው ድረስ በደንብ ይዩት። ለእግዚአብሔር ነው የሚሰገደው፣ በእኔ ማለት ነው። ለእግዚአብሔር ነው ክብር የሚገባው፣ ለእግዚአብሔር ነው ብዙ ነገር የሚደረገው እንጂ ለሰው ገና ለገና ሃይማኖት ተቀይሯል ተብሎ እንደዚህ ፎጣ እየተነጠፈለት የሚል ከሆነ ኧረ እኔ ነገ እቀይራለሁ ብሎ ሌሎች ሰዎች መምጣታቸው አይቀርምና ጀስት ፕሊስ በደንብ ቪዲዮን ይዩልኝ። አመሰግናለሁ። አሜን። አዋጅ ኢየሱስ ያድናል። አሜን። ደስ የሚል ቀን ነው ዛሬ። እንግዲህ ወንድማችን ዮኒ ሙሉነት ወይም ደግሞ በቅጽል ስሙ ዮኒ ማኛ ጌታ ኢየሱስ ክርስቶስን ተቀብሏል። ለግል አዳኙ አድርጎ ኢየሱስ ክርስቶስ ያድናል። አሜን። መጽሐፍ ሲናገር ያመነ የተጠመቀ ምን ይላል? ይድናል። እና ዛሬ ለኔ ትልቅ እድል ነው። ዮኒዬን ጌታ ኢየሱስ ክርስቶስ ረድቶት እንግዲህ ዛሬ ለውሃ ጥምቀቱን ይወስዳል። የውሃ ጥምቀቱን ደግሞ ወንድሞቻችን ያጠምቁታል። ኢየሱስ ስሙ ይባረክ። እኔ ደግሞ እንደ እግዚአብሔር ሴት፣ እንደ አገልጋይ፣ እንደ ፓስተር፣ እንደ ፕሮፌት ለወንድሜ እጸልይለታለሁኝ። እኔ ሳይሆን የማጠምቀው እነሱ ያጠምቁታል። እኔ ደግሞ እጸልያለሁ ማለት ነው። ኢየሱስ ይባረክ። እስኪ አሜን። ቀጣይ ደግሞ ማጠምቃቸው ብዙዎች እንዳሉ አውቃለሁ። ጓደኞቹ ሁሉ ሰብስቤ እንደማጠምቅ እርግጠኛ ነኝ። ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነው። ስለዚህ እጃችንን ክርስቲያኖች እጃችንን እንዘረጋለን። ኢየሱስ ስሙ ይባረክ። እንጸልያለን። ዘላለም አምላክ እግዚአብሔር እናመሰግንሃለን። አሜን። መንፈስ ቅዱስ ለዚህ ቀን ስላበቃኸው ስምህ ይባረክ። አሜን። እግዚአብሔር ኢየሱስ ይህንን ውሃ የእግዚአብሔርን መንፈስ በውሃው ላይ ሰፍቶ ነበር ተብሎ እንደተጻፈ በዚህ ውሃ ላይ በክርስቶስ ኢየሱስ መንፈስ በኃይል እንዲመጣ በኢየሱስ እንጸልያለን። እግዚአብሔር ኢየሱስ
ወደ ዓለም ለዘላለም ስለማይመለስ ከዓለም ጋር ስለተቆራረጠ እግዚአብሔር ልጅ ኢየሱስ እናመሰግናለን። ወደ ኋላ በኢየሱስ ስም አይመለስም። ዛሬ ወንድማችንን በክርስቶስ ኢየሱስ ስም ይህንን ውሃ እንባርከዋለን። በኢየሱስ ስም በዚህ ውሃ ውስጥ ሲጠመቅ በኢየሱስ ስም አዲስ ነገር ይሁንለት። መንፈስ ቅዱስ ኃይል ይውደቅበት በኢየሱስ ስም አሜን። I baptize you in the name of the Father, the Son, Amen. Yes. Ninguém pertence a Jesus This one. ምክንያቱም ዮናስ በተከራከረበት ሰዓት እኔ ራሱ ተከታያቸው ነውና የሱ የለም እና ፒክቶክ ላይ ከዛ ልጄና ሞት ነበርና